አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። እኔ የምላችሁ በዚህ አጋጣሚ ሼር አድርጉልኝ፣ በአላህ ሰብስክራይብ አድርጉልኝ፣ ላይክ አድርጉ። እስኪ አሳድጉኝ። እንዴ ምን አስባችሁ ነው? ምንም ስራ ስለሌለኝ ቢያንስ በዚህ እስኪ አበርቱኝ፣ አጠንክሩኝ። ስደተኛ እህታችሁ ነኝ። እስኪ በዚህ ልለምናችሁ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። አንዳንድ ነገሮች የጠየቃችሁ ነገር አለ። ስለ ታርጎ ነው። አው የመኪና ወረቀት ማውጣት ትችላላችሁ፣ አውጡ። ግን ያው ቀረጥ ሊኖረው ይችላል። በነፃማ የለም። የመኪናው ግዴታ ቀረጽ አለው እንጂ ግን ምናልባት አስተያየት ሊያረጉላችሁ ይችላሉ ነው። እንደዛ አጽፉ። ሌላው ደግሞ ስለ ቤት ክራይ የጠየቃችሁኝ የት ነው ቤትሽ ሰፊ ነው ግቢሽ ሰፊ ነው ያላችሁኝ ደግሞ ወደ ቡዴቄሳ ነው። ቡዴቄሳ ከቡታጀራ ወደ ቡዴቄሳ ብዙዎቻችሁ ላታውቁ ትችላላችሁ። የምታውቁትም ደግሞ ቡዴቄሳ ነው። ከቡታጀራ ወደ አጉሎ መውጫ ነው እና እንደዛ አላችኋለሁኝ። ሌላው ደግሞ የቤት ክራይ ጠየቃችሁኝ ደግሞ ከነ ግቢው ማለት ነው። ሰፊ ከነ ግቢው 1500ም 2000ም አለ። ቡዴቄሳ ላይ መከራየት የምትፈልጉ አንድ ክፍልም አለ በ300 በ500ም አለ ማለት ነው። ግን ከነ ግቢው በ1500 በ2000 ታገኛላችሁ። ርካሽ ነው በነገራችን ላይ። ራሱ ሳሎንና አንድ ክፍል ራሱ አሁን ወደኛ እንዲህ 500 አለ 500 እንዲሁም 1000 ብርም በየቤቱ ነው እንደዛ። ዋጋውንም በየቤቱ ነው። ተመጣጣኝ አለ እኮ የሚያምርም ግቢ የሚያምርም ቤት ብቻ ታውቁታላችሁ። እንደዛ አላችኋለሁ። ሌላው ደግሞ ስለ ብሎኬት ስለ ሁሉም ነገር ጠይቃችሁኝ ደግሞ እመልስላችኋለሁ ኢንሻአላህ። ስለ ብሎኬትና ሲሚንቶ ጠይቃችሁኝ ኢንሻአላህ እጠይቅላችኋለሁ ወርጄ ማለት ነው። ታገሱኝ። ዛሬ አርብ ስለሆነ ወርጄ ነበር ግን ስላልተመቻቸልኝ ልጄም ቤት ስለጣልኩኝ ቶሎ ብዬ ነው የተመለስኩኝ ማለት ነው። እንደዛ አላችኋለሁኝ። በረንዳ የሰራልኝ ጠይቃችሁኝ እሰጣችኋለሁ። እሺ ቁጥሩን ባለቤቴን ጠይቀውና የሰራልኝ ሰው ይሰጣችኋል፣ ችግር የለውም። በዚህ አጋጣሚ ቡዴቄሳ ላይ ያላችሁ ብሎኬት ሲሚንቶ ማሰራት ውሃ ልክ ማሰራት የምትፈልጉ ወይም በረንዳ ምናምን ቤት ምርጊት ወይም ውሃ ልክ ማስያዝ ከፈለጋችሁ አናግሩኝ። የሚያሰራ ሰው አለ ማለት ነው። በአማና ይሰራላችኋል፣ ችግር የለውም። ሌላው ደግሞ መሬትም ቤትም ከነዋጋቸው ስርልኝ ብላችሁኛል። ኢንሻአላህ ሰራላችኋለሁ፣ ችግር የለውም። ዛሬ አርብ ስለሆነ ስላልተመቻቸልኝ ኢንሻአላህ ነገ እቀርጬ ሼር አድርግላችኋለሁ። ከነዋጋው መሬትም ይሁን ከነቤቱም ሼር አድርግላችኋለሁ። አብሽሩ፣ ችግር የለውም ማለት ነው። እና አበርቱኝ፣ አጠንክሮኝ ውዶችዬ። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ ደግሞ አበርቱኝ። እስኪ ቅን ሁኑ። ወላይ ምን ሰራለሽ ራህማ ምንድነው ስራሽ ምናምን አላችሁ። ምንም የለም፣ ምንም ስራ የለኝም ወላይ። የቤት እመቤት ነኝ እና ያው እንደምትመለከቱ በቅርቡ ነበር የወለኩኝ። አልሐምዱሊላህ 5 ወሬ ነው አሁን። አልሐምዱሊላህ ምንም ስራ የለኝም እና በርቱ፣ ጠንክሩ። ስትመጡ ብር ይዛችሁ ነው፣ አትሸወዱ። ለዚህ ነው መመክራችሁ፣ ብር ይዛችሁ ነው ምናምን እምላችሁ ለዚህ ነው። ስለዚህ የኔ ቪዲዮ ደግሞ ሌላ ቪዲዮ ቀርጬ ነግራችኋለሁኝ ማለት ነው። ሌላው ደግሞ ቤቴን የጠየቃችሁኝ ዙሪያውን ነው ወይ ከኋላ ማጥር አለ ወይ ብላችሁኛል። የለው አጥር የለውም። ምክንያቱም አልቆ ነው የሰራ ነው። ይሄን ብቻ አይደለም ቤቴ ከኋላም ይሄን የሚያክል ቤት አለው። ገባችኋ? ስለዚህ አሳያችኋል፣ ከነ ውጪው ድረስ አሳያችኋለሁኝ ማለት ነው ኢንሻአላህ። የለውም ጨርሰን ነው የሰራንበት እኛ። ወፊቱን ነው ግቢውን እንዳያችሁት ሰፊ ነው። የፊት ለፊቱ ነው ግቢው እንደምታዩት ሰፊ ነው ማሻአላህ። እና ከኋላ ቤት ሰርተንበታል እንደምትመለከቱት። በዚህ በፊት ለፊት ትንሽ ነው የሚመስለው፣ አይደለም ቤት ሰፊ ነው ማሻአላህ። ውስጥ ላይ 5 ክፍል አለው። ባለፈም ቀርጬላችኋለሁ።
ሌላው ደግሞ አሳያችኋለሁ ማለት ነው ሁሉንም ነገር እና እንደዛ ይሄን ይመስላል ልጆቼ። ኢንሻአላህ እንገናኛለን በሌላ ቪዲዮ። ቻው ቻው፣ ሰላም ሁኑልኝ። የጠየቃችሁኝ ሁሉም ነገር መልስላችኋለሁ። አብሽሩ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼር አድርጉልኝ፣ ባላ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ቅንነት ለራስ ነው። አበርቱኝ፣ ከጎኔ ሁኑ። ድጋፋችሁን እፈልጋለሁ ማለት ነው ስዶቼ። በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እየመሸ ነው በነገራችን ላይ ምሽት እያለ ነው። ስለዚህ እንገናኛለን። በነገራችን ላይ ጎረቤት ላይ ቤት እየተሰራ ነው። ማሻአላህ እኔ ጋር ለፊት ለፊት ቤት አዲስ ቤት እየተሰራ ነው እና እንደዛ ጎረቤት እየመጣ ነው። እናንተም ኑ ግዙ። ቡዴቄሳ ላይ ግዙ። አዲስ ሰፈር እዛ አትተራመሱ። እስኪ አዲስ ሰፈር ሄዳችሁ ቆይ እዛ ትንቅንቅ እኮ ነው ወላሂ። እዛ አዲስ ሰፈር ሄዳችሁ እዛ ምንድነው እናንተ? ኧረ እስኪ ኑ ቡዴቄሳ እንምላው። ምን አስባችሁ ነው? ይሄ ሰፊ ነው፣ ሰፊ ቦታ አለ፣ ሰፈሩ ያምራል። ምን ልበላችሁ፣ ውሃ አለ፣ እንደ ልብ ወንዝ አለ፣ ቅርብ ነው። እዛ እኮ በብር ነው። አዲስ ሰፈር በብር ነው፣ ውሃ በብር ነው። ውሃ እጥረት አለ ቡዴቄሳ ላይ። ቡዴቄሳ አዲስ ሰፈር ማለቴ። ቤቱም ትርምስምስ ነው፣ ትንቅንቅ እኮ ነው ወላሂ ነው የምላችሁ። እና ከባድ ነው። እዚህ ፈታ አትሉም እንዴ? ቡዴቄሳ ላይ ገዝታችሁ ፈታ ዘና በስፊ ግቢ ፈታ በሉ ነው። ጎረቤት እንሆናለን። እና እኔ መስላዶች ወዳቸዋለሁኝ። ሼር አድርጉልኝ፣ አበርቱኝ፣ ተው አጠንክሩኝ፣ ተው አግዙኝ፣ ተው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ በእውነቴ ነው። አበርቱኝ፣ አጠንክሩኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። እገዛችሁን ፈልጋለሁኝ ወላሂ። ሰላም አለይኩም።